ሰላም ውድ የዚህ ቻናል ቤተሰቦቻችን፣ ዛሬ ከተማችን ውስጥ ማርኬቱን የተቆጣጠረውንና በጣም አነጋጋሪ የሆነውን ሪል ስቴት ብዙ የቤት ፈላጊዎችን የቤት ባለቤት ያደረገው ብዙ የቤት ፈላጊዎችም የሚመርጡት ለምን እንደሆነ ወደ ውስጥ ገባ ብለን በደንብ ዲቴይል መረጃውን እናወራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ያው እንግዲህ እዚህ ቤት ከከስተመር ኬር ጀምሮ በጣም ደስ የሚል አቀባበል ያለው ቤት ነው። ቤት ለሚገዙ ደንበኞቹ ደግሞ የመኪና ስጦታም አለበት። ያው እንግዲህ መጀመሪያ መግቢያችን ላይ እንዳወራ ነው በጣም ብዙ የቤት ፈላጊዎችን የቤት ባለቤት እያደረገ የሚገኝና ብዙ የቤት ፈላጊዎች በአንደኝነት እየመረጡት የሚገኝ የሪል ስቴት ማርኬቱ በስፋት የተቆጣጠረውን ድርጅት ነው ዛሬ ማስተዋወቃችሁ። ቴምር ይባላል። በጣም አሪፍ ጥያቄ። ቴምር ማን ነው ከሚለው ስንነሳ በ10 ዓመት ውስጥ ከ8 በላይ ፕሮጀክቶችን ጥንቅቅ አድርጎ ሰርቶ ያስረከበ ከ340 በላይ አባወራዎችን የቤት ባለቤት ያደረገ ከዛም በኋላ ወደ ሪል ስቴት ሴክተሩ የተቀላቀለ ድርጅት ነው። ከባቸው ሳይቶች ለቡ፣ አጠናተራ፣ ላፍቶ፣ 4 ኪሎ፣ አያት ከ8 በላይ ፕሮጀክቶችን ጥንቅቅ አድርጎ ሰርቶ አስረክቧል ማለት ነው። ቴምር ተመራጭ የሆነበት ምክንያት ተመጣጣኝ የሆኑ ካሬዎችን በመሀል ከተማ ይዞ ይገኛል። ለኢንቨስትመንት እና ለመኖሪያ የሚሆኑ ሎኬሽኖችን ይመርጣል። የማስረከቢያ ጊዜ ላይ አይደራደርም። ቀንም ሌሊትም ሁሌም ኢንጂነሮቻችን ስራ ላይ ናቸው። በመጨረሻም ቴምር እስካሌሽንን አያካትትም። ካምፓኒው ራሱ ከበር ያደርጋል። የግንባታ እቃዎች ቢጨምሩ ሲሚንቶ፣ ነዳጅ፣ ብረት ቢጨምር ራሱ ካምፓኒው ነው ከበር የሚያደርገው። ይህም ማለት ለምሳሌ ባለ 2 መኝታ በ8 ሚሊዮን ብር ገዝታችሁ ከሆነ ከ2 ዓመት ከ6 ወር በኋላ ስትረከቡትን ፊክስድ የሆነ ዋጋ ነው ያለው 8 ሚሊዮን ብር። ምንም አይነት ጭማሪ አናደርግም ማለት ነው። ስለዚህ ፊክስድ የሆነ ዋጋ ስለምንጠቀም ተመራጭ ያደርገናል። ሎኬሽን ስለምንመርጥ ተመራጭ ያደርገናል። ዋናውና ትልቁ ነገር ደግሞ በሪል ስቴት አዋርድ የተሸለምንበት አፎርዴብል የሆነ ፕራይስ በተመጣጣኝ ዋጋ ነው ቤቶችን ለሽያጭ የሚያወጣው። በመሀል ከተማ ከአነስተኛ እስከ ከፍተኛ የካሬ አማራጮችን ይዞ ሁሉንም የቤት ፈላጊዎች የቤት ባለቤት ለማድረግ የተነሳ ድርጅት ነው። ሳይቶቻችን ምስክሮቻችን ናቸው። እኛ ከ20% እስከ 80% ፕሮግረስ ያደረጉ በግንባታ ሂደት ላይ ያሉ ሳይቶች አሉ። እነሱን ማየት ይቻላል። የዛሬ ዓመት ባዶ መሬት ላይ ሆኖ የተሸጡ ሳይቶቻችን አሁን 70-80% ፕሮግረስ አድርገዋል። ስራችን ይናገራል ማለት ነው። ሳር ቤትና አዋሬ ላይ አዳዲስ ሳይቶችን ይዘን መጥተናል። ከዚህ በፊት ሳር ቤት 3 ፕሮጀክቶችን ሽጠን ጨርሰናል። የሚገርማችሁ የሳር ቤት ፕሮጀክታችን ከ2 ወር በላይ አይቆይም ሽያጭ ላይ ማለት ነው። ያው ካምፓኒውንም በጣም ትረስት ስላለው ብዙ ሰው ስለሚፈልገው በ2 ወር ጊዜ ውስጥ ጥንቅቅ አድርገን ሽጠን እንጨርሳለን። ለምሳሌ ባዶ መሬት ላይ እያለ የተሸጠ የዛሬ ዓመት ላይ የነበረ በካሬ 58,000 ብር የሸጥነው ነበረ። አሁን ኦልሞስት 80% ፕሮግረስ አድርጓል። ከዛ በኋላ 2 ሳይቶችን አውጥተን አፍሪካን ህብረት ጋር በፍጥነት ነው የጨረስናቸው። ምክንያቱም ስራችን ይናገራል ማለት ነው። እንግዲህ ለመኖሪያም ሆነ ለኢንቨስትመንት በጣም ተመራጭና ተወዳጅ በሆነችው በሳር ቤት በድጋሚ ተከስተናል። ከ20 በላይ ኤምባሲዎች በዙሪያው ይገኛል። አሁን የሚገኘው ሳይታችን ቫቲካን ኤምባሲ ጋር ነው። በቅርቡም እንደ አባድር መስጊድ፣ አቦ ቤተክርስቲያን፣ ኢንተርናሽናል ትምህርት ቤቶች እንደ ጊብሰም ትምህርት ቤት የተለያዩ የመሰረተ ልማቶች በቅርብ ርቀት ላይ ይገኙበታል ማለት ነው። ከረንትሊ ሳር ቤት ላይ ባለ 2 መኝታ ከ1500 እስከ $2000 ይከራያል። አፍተር ከ2 ዓመት ከ6 ወር የምናስረክበው ፕሮጀክታችን ነው። ከ2 ዓመት ከ6 ወር በኋላ ስትረከቡት ምን አይነት ቫልዩ እንደሚኖረው ለእናንተ ልተው። ያኔ በስንት ሊከራይ ይችላል የሚለው እዚህ ሳይት ላይ በጣም አትራክቲቭ የሆነ ዲስካውንት ይዘን መጥተናል። ከ30% ጀምሮ ለሚከፍሉ ደንበኞች ዲስካውንቶች አሉን ሲሆን 100% ለሚከፍል ደንበኛ እስከ 35% የሚደርስ ታላቅ ቅናሽን ይዘን መጥተናል። የተለያዩ ያከፋፈል አማራጮችም አሉት። 20% ቅድመ ክፍያ ከፍሎ ቀሪውን 80% ያለምንም ወለድ ጭማሪ
በግንባታ ሂደት መክፈል ይችላሉ። አንደኛው አማራጫችን ነው። ሁለተኛው ደግሞ አንዴ ካሽ ከፍለው መግዛት ይችላሉ ማለት ነው። 35% ቅናሽ አግኝተው። መጀመሪያ ቪዲዮ ላይ እንዳልኳችሁ ፊክስድ ነው ዋጋችን። የግንባታ ማቴሪያል ቢጨምር ዶላር ቢጨምር እኛ ጋር ካምፓኒው ነው ከቨር የሚያደርገው። ስለዚህ በዛም ምክንያት ካሽ ኮሌክት አድርጎ ቀጥታ ወደ ስራ ገብቶ በቶሎ ለማስረከብ ነው የሚሰራው ማለት ነው። ሁለተኛም መንግስትም ስለሚያስገድደውና የአስፓልት ዳር ፕሮጀክት ስለሆነ በጊዜ ሰርቶ ለማስረከብ ለደንበኞቹ የሚለፋ ድርጅት ነው። በተመሳሳይ አዋሬ ከቤተ መንግስት ወደ ሴቶች አደባባይ በሚወስደው መንገድ ላይ ቅንጡና ሌክዠሪ የሆነ አፓርትመንት ለሽያጭ አውጥተናል። በካሬ ያላቸው ዋጋ ከ107,000 እስከ 115,000 ነው። አዋሬ ላይ ሳር ቤት ላይ ከ110,000 እስከ 120,000 ነው። እንደ ፍሎራቸው ይለያያል። ካሽ ሲከፍሉ ግን በካሬ 71,500 ብር ነው እየሸጥን የሚገኘው ሳር ቤት ላይ። ወደ ካሬ አማራጮች ስንሄድ ባለ 2 መኝታ 81፣ 105፣ 110 ካሬ ያለን ሲሆን ሳር ቤት ላይ ባለ 3 መኝታ ደግሞ ከ139 እስከ 153 የካሬ አማራጮች አሉ። ማለት ባለ 2 መኝታ 8,800,000 የነበረውን በ5.7 ሚሊዮን ብር መግዛት ይችላሉ ካሽ ሲከፍሉ። ባለ 3 መኝታ 15 ሚሊዮን ብር የነበረውን በ10 ሚሊዮን ብር መግዛት ይችላሉ ካሽ ሲከፍሉ ማለት ነው። ከ30% ጀምሮ ሲከፍሉ የተለያየ ዲስካውንት ኦፈር አለ። ይህ ቅናሽ የሚቆየው በጣም ለአጭር ጊዜና ለውስን ቤቶች ብቻ የወጣ ስለሆነ ቀድማችሁ በመመዝገብ የቤት ባለቤት ይሆኑ። የቀሩንም ውስን ስቶኮች ብቻ ናቸው። እነዚህንና የመሳሰሉ መረጃዎችን ለማግኘት ከታች ባለው ስልክ ቁጥር ይደውሉ። እናመሰግናለን።